ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ናቸው ወገኖች፣ እንዴት ናችሁ? ደህና ናችሁ? ቅድም ስሜታዊ ሆኜ የሆነ ቪዲዮ ለቅቄ ነበር በዚህ በልጅቷ ዙሪያ እና ስራ ደግሞ አልጨረስኩም ነበር እና እንደ አጋጣሚ ነው እንጥፍ ስል ያየሁት እና የኔ እህት አላህ ሰብሩን ይስጥሽ፣ አላህ ከአንቺ ጋር ይሁን። አላቅም የውስጥሽን ህመም ሰው ባየው ነው የሚፈርደው እና ያየሁትን ነገር ግን ዝም ብዬ አለባብሼ ማለፍ አልፈለኩም። የኔ እህት እሱ ቤት በሽታ ነው ይዘሽበት የምታፈሪው፣ ገንዘብ አታፈሪው እሱ ቤት። የኔ ቆንጆ እህኔ ህይወትሽን ፈልጊው፣ እህኔ ራስሽን ፈልጊው። ገንዘብ ስታይ ጤናሽን እንዳታጭ። ባይበላ ይውጣ በአፍንጫሽ ይውጣ። እሱ ቤት ሰርተሽ የምታመጪው ብር ሲጀመር ለአንቺ ሬስፔክት ምንም የላቸውም ሰዎቹ። እንድተረዳሁት ከሆነ ሽንት ቤት የሚያስተኙሽ ለአንቺ ምንም አይነት ስሜት የላቸውም። እነሱ ሰዎች ጥሩ አይደሉም። ከመጀመሪያው አሁን ብዙ እርምጃ ሳትራመጂ፣ ትንሽ ሳትራመጂ ከአሁኑ ግችው ቁረጩ። እሱ ቤት ያለሽን ውሃ፣ እሱ ቤት ያለውን ርዝቅሽን ቁረጩ። ቢሮ ተመለሽ። ካልሆነ ወደ ሀገርሽ በሰላም ተመርመረሽ ከብዙ በሽታ ነፃ ሆነሽ አይደል ቪዛሽ የመጣልሽ እና እንትን ያልሽው የበረርሽው። ስለዚህ ወደ ሀገር ስትመለሽ በሽተኛ ሆነሽ ነው መመለስ ያለብሽ። ሙሉ ጤናሽን ይዘሽ ተመለሽ። አፍንጫሽ ውጣ የለስ ብር። የኔ ቆንጆ አታልቅሽ። ለምንድን ነው የምታለቅሽው? ቆፍጠን ደፋር ነው መሆን ያለብሽ። እኔም እንደሱ አይነት ቤት ገጥሞኝ ነበር። አንድ ቀን አላደርኩ የኔ እንኳን ይሻላል ከአንቺ። የኔ እንኳን ዙሪያውን ሴራሚክ እንትን ብለውት አልብሰውት፣ ግን የእጅ ማስታጠቢያው የተነሳበት ያስታውቃል። መስታወት የተነሳበት ያስታውቃል። የክሊኒክስ ማስቀመጫ የተነሳበት ያስታውቃል። ያን ነገር ሳይ ውስጤ እንዲህ ነው የሚያንገፈግፈኝ። እንዲህ 2 ፎቅ ነው ፎቁ፣ 3ኛ ላይ ያለ መጨረሻ ክላስ፣ ባዶ ክላስ። ያ ሁሉ ባዶ ክላስ እያለ አንድ ክላስ አተውሉኝ ለእኔ። እዛ ሽንት ቤት ውስጥ ደፍነው አንድ ትርፍ ሽንት ቤት ነበር፣ እሱን ደፍነው እኔን አስተኙ ማለት ነው። ከኔ በፊት ብዙ ሰርተውበት ሊሆን ይችላል። እኔ ግን እዛ ሽንት ቤት አይደለም ማደር፣ አይደለም መተኛት፣ ከነጭራሹንም እዛ መግባት አልፈልግም። ሳየው ራሱ ያመኛል። አስበሽዋል? እሱ ያን ሽንት ቤት ከኋላ በኩል አይተሽዋል? ምን አይነት እንዳለው። የሰይጣኑን ታዩ፣ ያጋንንቱን ታዩ። የሆነ ነገር ከውስጡ ወጥቶ ቢበላሽስ? ካልፈለጉሽ እነሱ እኮ ብዙ ብር ከፍለው ነው ያመጡሽ። ለምን ያን ሁሉ ብር መውጣት አስፈልግ? ግዴታ ነው አንቺ እነሱ ቤት ሄደሽ የተቀመጥሽው? ምን አይነት ኃጢአት ቢኖር ነው እንደዚህ አይነት ነገር የሆነው? እዛ ቤት ውስጥ ምን አይነት ነገር ነው እየተሰራ እየተካሄደ ያለው? የመደማት ማሻአላ ተባረከላ አለይኩም እንቱ ትካፉ ነስ ትካፉ አላህ ኸይር ኢንሻአላህ ኸይር ما دبرت لها غرفة عشان هيدا بنت ترتاح فيه وتنام فيه. خير هذا مش إنسانة، هي مش بني آدم. حرام والله حرام. ليش عم تظلموه يعني؟ ليش عم تنوموها بالحمام؟ ما في غرفة يعني؟ طيب ما في غرفة، ودي على المدبك، حلها تفرش تنوم هناك مدبك أحسن من الحمام. انت كيف تقرفي يعني؟ ترفضي حمام، تشيلي خديانك تجلسي وبعدين تطلعي تتركي بعد ما تطلعي برا تتركي اثباتك يعني. هيدا هديان ولا سبترين ولا وش؟ ما في شو اسمه. شو زيك؟ ليش؟ مش عشان وسك، عشان ما يروح، عشان ما يتنجس. صح؟ هيدا بنت نجاسة يعني؟ هيدا بنت ايش ذنبه يعني تجلس على الحمام، تنوم على الحمام؟ ايش ذنبها؟ اذا انت ما تبيها، في ناس مليان يبقوها، في ناس مليان يبقوا يشغلوها، في امها، في ابوها، في اخوها، في اخواتها، في اخوها يبقوها. اذا انت ما تبقيها زي ما جبتيها ورجعيها خلاص. خير ان شاء الله خير.
إيش الله حيدة راسك أنت وسق، حيدة راسك أنت وسق. أنت 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 مدام أنت هيدا بنت خليت هنا تنام، أنت هنا وجهك أبيض بيض، جواتك أسود، جواتك أسود مرة أسود، لأنه أنت ما تفكري كويس، أنت ما تخافي الله، أنت ما عندك دين. لو أنت عندك دين أنت تسلي 24 ساعة صح؟ أنت ما تصلي ركعتين عشان الله، ما تصلي ركعتين عشان ناس